ልጆች ካላችሁ በረኪና ምናምን የምትይዙ ከሆነ እንትናችሁ ጥፍራችሁ ምናምን ስለሚደርቅ ምን ታደርጊያለሽ? እርጎ ወይም ደግሞ ቫዝሊን ተቀብተሽ ማታ ከመተኛትሽ በፊት ሰው ቤት በተለይ የምትሰሩ እህቶቼ ራሳችሁን አትጠብቁም። ከሰራችሁ በኋላ በቃ ሰዎቹ ከተኙ በኋላ እጅሽን ቫዝሊን ቅብት አድርጊ፣ ትጥብ አድርገሽ ቫዝሊን ከዛ ፍትግ አድርጊ። እዚህ ጋር በተለይ እንደዚህ ኩሽኔ ላይ ምግብ ምንሰራ እንትን ምንል ከሆነ ይሄንን ስለሚጠውቅርብን ይሄንን ፍትግ ታረጊውና ከዛ ቫዝሊን ወይም ደግሞ ኒቪያ ትጠቀሚያለሽ። እሺ አዎ እንደዛ ቤት ባፈራው ማለት ነው። እሺ እና ውሃ መጠጣት። ሊፕስቲክ ይሄንን የተጠቀምኩት ሊፕስቲክ የማክ ሆኖ ቁጥሩ ካታየኝ ቆይ 648 የማክ ሊፕ ሆኖ 648 ቁጥር 648 ለሽበት ዶክተር ኤሪክ በርግ የሚባለው አለ አይደል? እሱ ሲያወራ ሰምቻለሁ። ምን ሲል ሰማሁት? ሂዳችሁ ቼክ አድርጉት። ዶክተር ኤሪክ በርግ የሚባለው ምን ሲል ሰማሁት? ቫይታሚን ቢ12 ውሰዱ እያለ ነበር። ሪቨርስ ያደርጋል ነው እያለ ነበር ስለሽበት እና ይሄንን ዶክተር እንትን አድርጉት ተከታተሉ። ስለ ደረቅ ቆዳ ያስተምራል፣ ስለ ቫይታሚን ያስተምራል፣ ስለ ሆርሞን ያስተምራል። የሌለው ነገር የለም ቫይታሚኖች እና ዶክተር አሁን ፒንክ ቢያረጋችልኝ ልጅ ዶክተር ኤሪክ በርግ ብላችሁ ቼክ አድርጉት። እሺ አማዞን ላይ አለ ኒማር ለደረቅ ቆዳ ይሄው ኒቪያ ተጠቀሚ። ኒቪያ ምንም እንትን ከሌለሽ የደረቅ ቆዳ ናይት ክሬም ዴይ ክሬም ተቀቢ ማለት ነው። እንደዛ ማትቺ ከሆነ ደግሞ ፊትሽ የሚደርቅ ከሆነ ምን ታረጊያለሽ? ሁሌ ኒቪያ ምንም ብር ከሌለሽ የመግዛት ማለት ነው ኒቪያ ትቀቢያለሽ። ኒቪያ በጣም ያረሰርስልሻል። እንደዚህ አድርገሽ ቅብት ስታደርጊ የደረቀ ቆዳሽ ይለሰልሳል። እሺ በቃ አንድ ኒቪያ ስትገዢ ለብዙ ጊዜ መጠቀም ትችያለሽ። ስትቀቡ ደግሞ አንገታችሁን መርሳት የለባችሁም። እሺ ወዶች አንገታችሁን መርሳት የለባችሁም። አንገታችሁ እጃችሁን የተቀቡት እሺ በቃ እንደዚህ አድርገሽ ቅብት አድርጊ የኔ ማር። እሺ ቴንክ ዩ። የተጎዳ ፊት አለኝ። ለምን መሰላችሁ እኛ ፊታችን የሚጎዳው የኔ ቆንጆች ስለ ራስሽ ግድ አይልሽ። አንቺ ራስሽን መጨረሻ ላይ ነው የምታስቀምጫት። ለዛ ነው ፊትሽን ምንሽ የሚደርቀው። መጀመሪያ ከመተኛትሽ በፊት ለራስሽ 15 ደቂቃ 20 ደቂቃ ሰጫታለሽ፣ ትታጠቢዋለሽ። በቃ ፊትሽ እንዳይጎዳ ትጠነቀቂያለሽ። ምግብ ስትሰሪ ሳንስክሪን ትቀቢያለሽ። ፀሐይ ስትወጪ ሳንስክሪን ትቀቢያለሽ። ጃንጥላ ይዘሽ ትወጫለሽ። አቧራ ሲሆን ሻሽ ትሸፈኛለሽ። እሺ ኒቪያ ያጠቁራል። ማታ ተቀብተሽ ጠዋት ተጠቢ። ማታ ተቀብተሽ በተለይ እንደዚህ ኢትዮጵያ ላይ ወይ ፀሐያማ ሀገር የምትኖሩ ከሆነ ማታ ተቀቢውና የኔ ማር ጠዋት ትታጠቢዋለሽ። ጠዋት ኒቪያውን ጠርገሹ ትወጫለሽ። እሺ ጠዋት ላይ የሚያጠቁርሽ ከሆነ አቧራ የሚስብ ከሆነ ቫዝሊን ምንም ማታ ከተቀባሽ በኋላ ጠዋት ትታጠቢዋለሽ። ጠዋት ታጥበሽ ትወጫለሽ። እሺ አይነ ስር የሚጠቅረው እንትን አርጊ ኪውከምበርና ቡና በማር አርገሽ ቅብት አርጊ። እንደዚህ አርጊ ኪውከምበር ቡና በማር እሺ። ለጠቆረ እግር እንትን አርጊ ቱምርክ ይሄ እርድ በጣም ቆንጆ ነው። እርድ አርገሽ ፌስታል አርገሽ ሸፈን አርጊው። ከዛ ፈትጊው እሺ። እግርሽ እንዳይጠቁር ፈትጊው እሺ። ነው ወድና ራሳችሁን ጠብቁ። በቃ ብርሃን ላይ ምንም ሲሆን ደጅ ስትወጪ ጃንጥላ ይዘሽ ሂጂ። ፀጉርሽ እንደዚህ ክፍት አድርገሽ አንዳንዴ ዊግ አታብዢ። ፀሐይ ቫይታሚን እንዲነካው ቆዳሽ ቫይታሚን ዲ እንዲነካው ፀሐይ እንዲነካው ንፋስ እንዲነካው። ምክንያቱም ሁሌ እንደዚህ የምታረምሸፍኙ ከሆነ በዊግ ሁሌ የምትወጪ ከሆነ ፀሐይ ማይነካው ከሆነ ንፋስ ማይነካው ከሆነ ቫይታሚን ዲ ፀጉርሽ አይቀበል መበጣጠስ ይጀምራል፣ ላብ ይሆናልና አንዳንዴ ዊግ መወለቅ አርጎ መሄድ በጣም ጥሩ ነው። እሺ ተቋቁር ነጠብጣብ እንትን ኮጂክ ሳሙና ተጠቀሚ። ግን ስለሚያደርቅ በጣም እንትን ማድረግ አለብሽ። ከተጠቀምሽ በኋላ መታጠባል እንትን አለሽ ቴክ ኬር ማድረግ አለብሽ። ከዛ በኋላ ለወዛም ፊት እሺ የወዛም ፊት ሰራልሻለሁ። የኔ ወዛም አይደለም ካምቦ ነው ፊቴና እና የግድ እህቶቼ በቃ ውድ መሆን አለበት። በቃ ይሄ ብር ላላቸው ነው። ራስን መጠበቅ ስለ ራስ ግድ ማለት መተጣጠብ መጽዳት ብር ላለው ብቻ አይደለም። በቃ ለደላው ብቻ አይደለም። አንቺም ራስሽን ባለሽ ራስሽን መጠበቅ መቻል አለብሽ። ባለሽ ራስሽን መጠበቅ አለብሽ። ቫዝሊን ኒቪያ እያደረግሽ ከዛ ራስሽን መጠበቅ ስትጀምሪ ራሱ ውስጥሽ እየተደሰተ ይመጣል። ነገርሽ እየተደሰተ ይመጣል። ከዛ ስለ ራስሽ ያለሽ ነገር ሁሉ እየተስተካከለልሽ ነው የሚመጣው።
እንጂ ዝም ብለሽ በቃ ፈዘዝዝ አትበይ። በቃ እኔ ብር የለኝም እንደዚህ ምክንያት ለራስሽ ምክንያት አትስጫት። እሺ ለሰው ከማድረግሽ በፊት ራስሽ ላይ ኢንቨስት ካደረግሽ በኋላ ከዛ ለሰው ትሆኛለሽ። እሺ በትግርኛ እመጣለሁ። እሺ በትግርኛ እመጣለሁ። ለአማርኛ ተከታታዮቹ ደግሞ እየገባው እንትን ስላልኩ እየገባው በትግርኛ መጀመሪያ እያወራው እንትን እያልኳቸው ነውና ለአማርኛ ደግሞ ተከታዮቼም እሺ እየደባለቅን አማርኛም ትግርኛም እያደረግን ለቦርጭ እንትን ጠጪ ማር ምንድነው ጅንጅብል ጠጪ። እሺ ኦሊቭ ኦይል እኔ እንጃ ለፊት ይሆናል አይ ዶንት ኖ ሰው ሲጠቀም አይቻለሁ ግን ጥቅሙና ጉዳቱን ስለማላቅ አይ ዶንት ኖ እንዲህ አድርጌ ያላርግ መወፈር ፈልጋለሁ። መወፈር ስትፈልጊ ጤናማ በሆነ መንገድ መወፈር እንቁላል ላይክ ውስጥሽን የማይጎዳ ኬክ ምናምን ሳይሆን የምትወፍሪው እንቁላል ፕሮቲን አብዢ ሽሮ በቃ እንደዚህ ቆንጆ ፕሮቲን ያላቸው ምግቦች ብይሺ እና ላይክ የተቀቀለ እንቁላል የተጠበሰ ሳይሆን ዘይት የሌለበት ማለት ነው። ከዛ ቆንጆ የሆነ ውፍረት ትወፍሪያለሽ። የተቀቀለ እንቁላል ስጋ ማታገኝ ከሆነ ደግሞ እንትን ፍራፍሬ እንደዚህ እንትኖቹ እነዚህ ቢንስ ምናምን መብላት። እሺ ኖ ማታ እንደዚህ ቅባት ያለበት ቫይታሚን ኢ ቫዝሊን ኒቪያ ማታ ጥሩ። ምክንያቱም ቆዳሽ ጥጥት አድርጎት ያድርና ከዛ ጠዋት ስትነሺ እንትን ይላል። ጠዋት እንደዚህ ብልጭልጭ ብለሽ ከወጣሽ ግን አቧራው ምኑ ወደፊትሽ ነው የሚመጣው። ይሄ ስራሽን ከጨረሽ በኋላ እሺ ስራሽን ከጨረሽ በኋላ ወደ መኝታ ቤት ልትሄጂ ስትይ ነው እንደዚህ ብልጭልጭ ብለሽ መተኛት ያለብሽ። እንደዚህ አድርገሽ ከወጣሽ ግን ቀን ላይ ፀሐይ ያጠቁርሻል፣ አቧራ ይስባል፣ ብዙ ነገር እንደዚህ የምታደርጊ መቼ ነው? ማታ ከመተኛትሽ በፊት በቃ ደጅ ማትወጭበት የመጨረሻ ሲሆን ማታ ትጥብጥብ አድርገሽ እንትን ትያለሽ። ጅንጅብሉ ጠዋትና ማታ በጣም ጥሩ ነው። ጠዋትና ማታ ጅንጅብል በሎሚ ጅንጅብል በኪኮምበር ለብብትም እንትን ታደርጊያለሽ። እኔ ማር እርድና ሎሚ አርገሽ ሎሚ ፊታችሁ ላይ እንዳትቀቡ እርድ ስጨምሪ ለብብትና ለእግር ለእጅ ሲሆን ሎሚ አርጊበት። ፊትሽ ላይ ግን ሎሚ እንዳትቀቢ ፊትሽን። እሺ ምንድነው የምታደርጊው? እሺ ፊትሽ ላይ ምንድነው የምታደርጊው? ታፕ አርጉ ፊትሽ ላይ እጅሽ ላይና እግርሽ ላይ ትቀቢያለሽ። ፊትሽ ይሄ ብብትሽ ላይ በሎሚና በእርድ አርገሽ እንትን ታረጊዋለሽ። ለፀጉር ቫይታሚን ውሰጂ፣ ማሳጅ አርጊው። እሺ እና ፀጉር ደግሞ ይሄ የተጎዳ ከሆነ ቁርጥ እያርሽ እያስተካከልሽ። ምክንያቱም ቪዲዮዎቼ ታች ወርዳችሁ ካያችሁ ቪዲዮዎቼ መላጣ ነበር። ከመላጣ ቴንኪኔ ማር ከመላጣ ብዙ ትልቅ አፍሮ አረኩት። ከትልቅ አፍሮ ደግሞ መልሼ በርገንዲ ያረኩት። ከበርገንዲ በኋላ ደግሞ ብሊች ቀባሁት። ከዛ ደግሞ ቆረጥኩት። ከዛ ያድጋል። አየሽ በ2 አመት ውስጥ ብዙ አይነት ፀጉሬን እንትን አደረኩት። አሁን ደግሞ በጣም አጭር አድርጌው እንዳልበጠጥ ሰው ደግሞ ብዬ ተቆጠርኩ። ስለዚህ እየቆረጥሽ ምንም ችግር የለም። አጭር ፀጉር ቢኖርሽ ይረዝማል። መቆረጥ ያለበት ነገር እየቆረጥ ማሳጅ እያደረግሽ ቫይታሚንሽ እየወሰድሽ ይሄኛው ፀሐይ ቫይታሚን ዲ አናትሽ ላይ እንዲገባ እያደረግሽ ማለት ነው። ውሃ እየጠጣሽ ቫይታሚንሽ እየወሰድሽ ይስተካከላል። እሺ እና ጊዜ ስጪው። ቴንኪው እኔ ማር በጣም ነው የማመሰግነው። ጊዜ ስጪው ቴንኪው እንቁዬ እኔ ማር ጊዜ ስጪው። ለቆዳሽ ለማስተካከል በአንድ ወር በ6 ወር ስጪው። ብርሽን ለመቆጠብ 6 ወር ስጪ። ክብደት ለመቀነስ 6 ወር፣ ሁሉም ነገር 6 ወር ሰጥተሽ በቃ ያለ ምንም እረፍት ብታደርጊው አንድ ሱስ ይሆንብሻል። ራስሽን መንከባከብ ሱስ ይሆንብሻል። 2 ህይወትሽ እያየሽ ትቀየራለች። ብርሽ እያየሹ ይሰበሰባል። ነገርሽ እያየሹ አይንሽ እያየ ትቀየራለሽ። ከዛ መቀየርሽ ራስሽ ሞቲቬት እኔ ሳይሆን ሞቲቬት ማደርግሽ ሌላ ሰው ሳይሆን ሞቲቬት የሚያደርግሽ ቴንኪው እኔ ናት። ያንቺ መቀየር ሞቲቬት ያደርግሻል። ስትቀየሪ በራስሽ ሞቲቬት ሆነሽ በቃ የበለጠ ለመስራት ከዛ ትጥሪያለሽ፣ የበለጠ ለማስተካከል ትጥያለሽ።
አምና ከነበርሽበት ዛሬ ያለሽበት እያማርሽ ስትመጪ እየተስተካከልሽ ስትመጪ የብርሽ ኢኮኖሚ ስታስተካክል የቆዳሽ ስታስተካክል እያማረብሽ ሲመጣ ሱስ እየሆነብሽ እየተቀየርሽ ራስሽ በራስሽ ሞቲቬት እየሆንሽ ትሄድ። የማንም አነቃቂ አትፈልጊም። ማንም እንዲያነቃቃሽ አትጠብቂም። የራስሽ ማንነት የትላንትና የነበርሽው ማንነት ያነቃቃሻል። ስለዚህ ራሳችሁ በራሳችሁ ንቁ። እሺ እኔማ ራሳችሁ በራሳችሁ ንቁ። በቃ ራስሽ በራስሽ ትላንትና ምን ነበርኩኝ? ሰውን ለማስደሰት ነበር የምጥረው፣ ትቼዋለሁ። ልጆቼና ራሴን ላይ መስራት አለብኝ። ራሴ እንድሰራ ምንድነው ማንንም መጠበቅ የለብኝም። ብር የለኝም፣ አንድ ኒቪያ እንደዚህ ገዛለሁ፣ ትንሽዬ ኒቪያ ገዛለሁ፣ ለብዙ ወሮች ይጠቅሙኛል። በትንሽዬ ባለኝ ራሴ መንከባከብ ጀምራለሁ። ማደት ካልሽ ውሃ ጠጭ፣ ፀሐይ ላይ ጃንጥላ አርገሽ ሂጂ፣ ሳንስክሪን እየተቀባሽ ያንቺ መለወጥና ያንቺ ሰውነትሽ እየከሳ ሲመጣ፣ ቆዳሽ እየተስተካከለ ሲመጣ፣ ፀጉርሽ እየተስተካከለ ሲመጣ፣ ኑሮሽ እየተስተካከለ ሲመጣ ከዛ የተስተካከለ ነገር ለመምረጥ ኢቭን እንኳን የትዳር አጋር ለመምረጥ ራስሽን ስታከብሪና ራስሽን ስትወጂ ለመምረጥ እንኳን ይቀልሻል። ስትመርጪ በቃ የትኛው ጥሩ የተባለ ነው የምትመርጪው። ምክንያቱም ራስሽን ማስከበር ጀምረሻል፣ ራስሽን መንከባከብ ጀምረሻል። ራስሽን መውደድ ስትጀምሪ ራሱ የማይሆን ቦታ ላይ አትሄጂም። በቃ ብዙ ነገር መስዋዕት ስለከፈልሽ ራስሽ ላይ የማይፈልግሽን ወንድ ጋር አትሄጂም፣ ወይም ደግሞ የማይረባ ወንድ ላይ አትሄጂም። ራስሽን መንከባከብና ራስሽ ላይ አይተሽዋል፣ ተለውጠሻል። ከዛ ሌላ ሰው ጋር አትሄጂም። ስትመርጪ ራሱን ተጠንቅቀሽ ነው የምትመርጪ። ምክንያቱም ብዙ መስዋዕት ከፍለሽ ራስሽን አስተካክለሽዋል። ከነበርሽበት ወጥተሽ አሁን ያለሽበት ማንነት ራስሽ ሰርተሽዋል። ማንም ሳያነቃቃሽ ማንም እንደዚህ በራስሽ ተነቃቅተሽ በራስሽ ተነስሽ መቀየር ስለጀመርሽ ከዛ ስትመርጪም ለኔ ይሄ ይገባኛል፣ እቺ ትገባኛል፣ ይሄን ስራ ይገባኛል፣ ይሄን አይገባኝም፣ ይሄንን መኪና ይገባኛል፣ ይሄ ቦታ ይገባ መምረጥ ትጀምሪያለሽ። በኮንፊደንስ መምረጥ ትጀምሪ። ኮንፊደንስሽን ካጠፋሽ ራስሽን ከጣልሽ ራስሽን ከዛ የምትመርጩ ወንድ እንኳን ለትዳር አጋር እንኳን የምትመርጩ በቃ አንቺን የማይረባ ሰው ነው የምትመርጩ። ከዛ የማይረባ ህይወት ትጀምሪያለሽ። እንደዛ እያደረግሽ ራስሽን ግን ኮንፊደንስሽ ራስሽን በቃ ወይ የተሳሳተ ነገር ካለ ከዚህ ቀደም ተሳስተሽ መጥፎ ቦታ ላይ ከወደቅ መነሳት ትችያለሽ። ተነስተሽ እንደ አዲስ መኖር ትችያለሽ። ገባሽ? ልጆች ከወለድሽ ልጆች ወልደሽ ብቻሽን ከወንድሽ እንደ አዲስ ተነስተሽ መነሳት ትችያለሽ። እንደ አዲስ ህይወት እግዚአብሔር ህይወት ሲሰጥሽ መቀጠል ትችያለሽ። ህይወት ይቀጥላል። ለምንድን ነው ህይወት የቀጠለልሽ? 2 ልጆች ይሁንሽ፣ 3 ልጆች ይሁንሽ፣ 4 ልጆች ይኑሩሽ፣ አግብተሽ ነበር ተፋታሽ፣ ሲንግል ሁኚ፣ እግዚአብሔር አንድ እርምጃ ወደፊት ህይወት እንድትቀጥይ ፈቅዶልሻል። መኖር አንቺ መብትሽ ነው። መኖር አንቺ ተፈቅዶልሻል። ስለዚህ ራስሽን ተንከባክበሽ ራስሽን ኮንፊደንስሽ ራስሽ እኔ እንድናገርሽ አትጠብቂ፣ ሌላው እንዲያነቃቃሽ በራስሽ ተነቃቂ። እሺ በራስሽ ተነቃቂሽ፣ ቆፍጠን በይ። ማዳለብሽ ይጠፋል። ባይጠፋም ያ ታሪኬ ነው ብለሽ አስቀምጪ፣ አክሰፕት አድርጊ። እሺ ፀጉር ተበጣጥተ እንደ አዲስ ቁርጥ አድርገሽ እንደ አዲስ ማሳደግ ትችያለሽ። እሺ ራሳችሁ እንደጥሉ በቃ ራስሽ ኮንፊደንስሽን ራስሽ መመለስ አለብሽ። አሁን ወደ ትግርኛ ሊሄድ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ በጣም እና ሳፖርት የምታደርጉኝ ደግሞ በጣም ነው ማመሰግነው። በጣም እናንተ ሳፖርት ስታደርጉኝ እኔም እበረታታለሁ። እኔም እህቶቼም ወንድሞቼም ለማነሳሳት ለማነቃቃት ደግሞ ምክንያቱም እኔ አሁን 41 ዓመት ነኝ። እኔ በ20 ዓመት ሆነሽ በ30 ዓመት ሆነሽ እኔ ያለፍኳቸው ስህተቶች አንቺ እንድታልፊ አልፈልግም። እኔ የተደናቀፍኩባቸው ነገሮች አንቺ እንድትደናፈቂ አልፈልግም። እኔ እኔን የነካኝ እኔን ያበሳጨኝ እኔ ወደቅኩበት አንቺ እንድትወድቂ አልፈልግም። ለዛ ነው እህቶቼን ራሳችሁ እንድትጠብቁ ስለ ራሳችሁ እንድታስቡ። በእኔ እድሜ ስትሆኑ ቢዝነስ ኑሯችሁ ብራችሁ ተስተካክሎ ብዙ ብር አስቀምጣችሁ ህይወታችሁን አስቀምጣችሁ 40 ዓመት ስትሆኑ ደስተኛ ሆናችሁ እንድትኖሩ ነው የምፈልገው። ምክንያቱም እኛ እንደዚህ የሚያነቃቃ የሚናገር ስላልነበረን ብዙ ጥፋቶች ነው ያጠፋነው። ብዙ ጥፋት አጥፍተን እግዚአብሔር ይመስገን ለዚህ ደረጃ ደርሰናል። እናንተ ግን እኛ ያጠፋነውን ጥፋት እናንተ ማጥፋት የለባችሁም። እኛ የተሳሳትነው ስህተት እናንተ መሳሳት የለባችሁም። ምክንያቱም መቀየር ትችላላችሁ፣ ጊዜ ያላችሁ ምንም ነገር ህይወታችሁ ላይ መስራት ትችላላችሁ። እንትትላችሁ። እሺ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አሁን ደግሞ ወደ ትግርኛ